የተጠበሰ ዶሮ ነው ማለት ነው። በቅመም ታሽቶ የተጠበሰ ዶሮ ነው። እዚህ ጋር ደግሞ ሽንኩርት ነው። በነገራችን ላይ ልሰራ የፈለግኩት ዛሬ ብሪያኒ ነው። ብሪያኒ አብረን ነው የምንሰራው ማለት ነው። እዚህ ጋር የምታዩት ሽንኩርት፣ ነጭ ሽንኩርት ሄል ነው። ይሄ ደግሞ ምስማር የምትባለው የኛው ቀረፋ ነው። እዚህ ጋር የምታዩት ይኛው ምን ነበር የሚባለው? ይሄኛው ደግሞ እንደምታዩት እዚህ ጋር ሽበት ነው የሚባለው ይሄኛው በአረብኛ። ይሄኛው ደግሞ ዝንጅላይ ወይ ደግሞ በግናዝ ይባላል። እዚህ ጋር የተከተፈ ቲማቲም አለኝ ማለት ነው። እነዚህ መቼም አውጥቼ ማሳየት አይጠበቅብኝም ብዬ ነው። እዚህ ጋር ስማቸውን ታገኙታላችሁ። እነዚህን ቅመሞች እጠቀምበታለሁ ማለት ነው። እንግዲህ አብረን እንሰራለን። እንግዲህ ቤተሰብ እንደምታዩት ቁሌቱ ደርሷል ማለት ነው። አሁን ዶሮ ነው የምጨምርበት። ዶሮን ከጨመርኩበት በኋላ እንግዲህ የተወሰነ ሰዓት ዶሮ እንዲዋሃድ ነው የማደርገው። እንደዚህ ከተዋሃደ በኋላ የተወሰነ ሰዓት እንዲንተከተክ እሳቱ ላይ መልሰዋለሁ ማለት ነው። ከዛን እዚህ ጋር የተቀቀለ ሩዝ አለ። ብሪያኒ ነው የምሰራ ብያችኋለሁ እንደነገርኳችሁ። እዚህ ጋር የተቀቀለ ሩዝ አለ። ሩዙን ከዛም በኋላ ጨምርበታለሁ። እስከ መጨረሻ ተከታተሉ፣ አሳያችኋለሁ ማለት ነው። ቤተሰብ እንደምታዩት ይኸው ይሄንን ይመስላል ማለት ነው። ብሪያኒችን ደረሰ። እንግዲህ ቻናሌን ሰብስክራይብ፣ ሼር፣ ከሼሩ ኮሜንት ላይ አስቀምጡልኝ አስተያየታችሁን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ ባይ